ወልድ መንፈስ ቅዱስ ነው። ነገር በሶስት ሲጠራ ሶስት ጊዜ ያደርጋል። እሺ እንግዲህ በርከት ያሉ ማስታወቂያዎችና ማሳሰቢያዎች እየመጡ ነው። ከትምህርቱ በኋላ በደንብ የምናስተላልፍ ይሆናል። በተለይ በውጭ ያላችሁ ራቅ ብላችሁ ያላችሁ ምዕመናን ጠጋ ብላችሁ ቃለ ወንጌሉን እንድትሰሙ ለማሳሰብ እወዳለሁ። ስልክ የጠፋው ሰው ካለ እየደወላችሁ ነው። ወደዚህ ስልክ የጠፋው ምልክቱን አሳይቶ እዚህ ጋር ስላለ አንድ ስልክ መውሰድ ይቻላል። እንዲሁም የቤት ቁልፍ የጠፋው ሰው ካለ ወደዚህ ወደ መድረኩ ይጣ። ቀጥታ የምንሄደው ወደ ትምህርቱን የሚያስተምሩን አባታችን የትራብሎስ ሐመረ ብርሃን ቅድስት ኪዳነ ምሕረት አስተዳዳሪ የሆኑት አባታችን መልአከ ብርሃን ቆሞስ አባ ጴጥሮስ ይሆናሉ። ለእሳቸው ተናጋሪ አንደበት፣ ለእኛ ሰሚ ጆሮና አስተዋይ ልቦና እግዚአብሔር አምላክ ያድለን። ቀጥታ ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአንድነቱ ሁለትነት፣ ለሶስትነቱ አራትነት የሌለበት በአንድነትና በሶስትነት ዘወትር ሲሰለስ ሲቀደስ የሚኖር ልዑለ ባሕርይ ሕያው ባሕርይ ቅዱሰ ባሕርይ ልዑል እግዚአብሔር ይህችን ዕለት ይህችን ሰዓት ባርኮ ቀድሶ በአንድነት ተሰብስበን እናመሰግነው ስሙን እንድንጠራ ክብሩን እንድንወርስ ለፈቀደልን ለልዑል እግዚአብሔር ክብር ምስጋና ይግባው። ክቡር አባታችን መጋቤ ሐዲስ ቆሞስ አባ ወልደ ማርያም የዛሃሌ ምስካየ ኅዙናን መድኃኔዓለምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን
መጋቤ ሐዲስ መምህር ክብረ ቅዱሳን ፈንታሁን፣ የዚህ የዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ምሕረት ቆሞስ አባ ኃይለ ማርያም ዮሐንስ የሳይዳና ሶሳሊተ ምሕረት ቅድስት ማርያም ወአቡነ አረጋዊ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መምህራችን የኔታ መምህር አባ በርናባስ የካቴድራሉ የድጓ መምህር እና ገንዘብ ያዥ፣ ክቡር አቶ ጌታቸው ጉታ በሊባኖስ የኢፌድሪ ባለ ቆንስላ ጽሕፈት ቤት ባለስልጣን፣ ክቡራን ዲፕሎማት፣ ክቡራን ወንድሞቼ መምህራን፣ ወንድሞቼ ዲያቆናት፣ እንዲሁም የአምስቱ አድባራት አጥቢያ ሰንበት ትምህርት ቤት መዘምራን፣ በዚህ በቅዱስናው ስፍራ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ ወንድሞቻችን፣ እናቶቻችን፣ እህቶቻችን፣ ሕፃናትን ጨምሮ በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁ በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አይሰማም? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራ የምስጋና አንደበትን የከፈተልን፣ ከወደቅንበት ያነሳን፣ ጨለማውን ያበራልን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰላም አምላክ እግዚአብሔር ሰላሙን ለሁላችን ያድለን። እግዚአብሔር እናመስግን። መንክር እግዚአብሔር በላዕለ ቅዱሳኒሁ አምላከ እስራኤል ይሁ ኃይለ ወሰአለቱ ወይትባረክ እግዚአብሔር። እግዚአብሔር በቅዱሳኑ ግሩም ነው። እግዚአብሔር በወዳጆቹ በቅዱሳኑ አድሮ የሚሰራው ስራ ግሩም ነው፣ ድንቅ ነው። መዝሙረ ዳዊት መዝሙር 67 በቅንፍ 68 ከቁጥር 35 ይህን ቃል የተናገረው ነቢየ እግዚአብሔር የተለያዩ ጸጋ ሀብታት የተሰጠው አባታችን ቅዱስ ዳዊት ከኢየሱስ ክርስቶስ ከልደቱ በፊት ከ1000 ዓመት በፊት የነበረው ታላቁና ቅዱስ ነቢይ ነው። ቅዱስ ዳዊት እግዚአብሔር ስለ ወዳጆቹ ያደረገውን ሲናገር መንክር እግዚአብሔር በላዕለ ቅዱሳን ነው። እግዚአብሔር በወዳጆቹ፣ እግዚአብሔር በሚያከብሩት፣ እግዚአብሔር በሚወዱት፣ እግዚአብሔር በሚታዘዙለት ሰዎች ላይ አድሮ የሚሰራው ድንቅ ነው። በቤተክርስቲያናችን አነጋገር መንክር ማለት በጣም ድንቅ፣ የሚደነቅ፣ ሊደነቅ የሚችል ረቂቅ የሆነ ነገር ነው። ይሄን አይቶ ነው እግዚአብሔር በወዳጆቹ በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። ዛሬ የተሰበሰብንበት ዕለት እግዚአብሔር ድንቅ ስራውን የገለጠበት፣ በዚህ ዕለት ደግሞ ቅዱሳን አባቶቻችን የምናስብበት የታላቁ አባታችን የኢትዮጵያዊ ሊቅ የቅዱስ ያሬድ በዓል ዋዜማ እንዲሁም የአባታችን የጻድቁ የአባታችን የአቡነ ተክለ ሃይማኖት የፍልሰታቸው አጽማቸው ከደብረ አስፎ ወደ ደብረ ሊባኖስ በስማቸው ወደ ታነጸበት ቤተ መቅደስ የገባበት የታላቁ የቁስጥንጥንያው ፓትርያርክ የቅዱስ ዮሐንስ አፈወርቅ የመላልኤል ልጅ የቅዱስ ያሬድ የሌሎችም አባቶቻችን በዓላቸው መታሰቢያ በዓላቸው ነው። ይህን ታሳቢ አድርጎ ነው ነቢየ እግዚአብሔር ቅዱስ ዳዊት መንክር እግዚአብሔር በላዕለ ቅዱሳኑ፣ በቅዱሳኑ ላይ እግዚአብሔር የሚሰራው ድንቅ ነው። ጻድቁ አባታችን የተወለዱት በ1190 ዓመተ ምህረት ነው። በስንት ዓመተ ምህረት? በስንት ዓመታቸው ሞቱ? በስንት ዓመታቸው አረፉ? በ99 ከ10 ወር ከ10 ቀን አባታችን ያረፉት በ99 ከ10 ወር ከ10 ቀን። እግራቸው ደግሞ የተሰበረው በስንት ዓመታቸው ነው? በ92 ዓመታቸው እድሜያቸው። እኒህ ታላቅ አባት ኢትዮጵያዊው በኢትዮጵያ በሀገራችን በሰሜኑ ክፍል ቡልጋ ተብሎ በሚጠራው ወይ ደግሞ ደብረ ጽላሽ በሚባለው አካባቢ የተወለዱት በ1190 ዓመተ ምህረት ተወለዱ። ከተወለዱበት ጊዜ ጀምሮ
የእግዚአብሔር በረከት አልተለያቸውም። ሲገኙም የተገኙት በበረከት ነው። አባታቸው ካህን ናቸው። እንደምታውቁት እግዚአብሔርን እንደ ዘካርያስ በማለት የሚያገለግሉ ጻድቅ፣ የዋህ፣ ቅን፣ ትሑት አባት ናቸው። የጸሎት ውጤት ናቸው። አባታቸው ጸሎተ ዕጣኑን በሚያጥኑበት ሰዓት በቅንነት በየዋህነት እግዚአብሔርን በፈሪሃ እግዚአብሔርን ይለምኑ ነበር። እግዚአብሔር ግን የለመኑትን የጠየቁትን የማይነሳ የማይከለክል ቸር አምላክ ነውና የአባታቸውን ቅንነት የእናታቸውን የቅድስት እግዚአብሔር ጸሎት ሰምቶ አይደለም ለእናት ለአባታቸው የሚጠቅም ብቻ ሳይሆን ለሀገር ለዓለም የሚጠቅም ቤተክርስቲያንን እንደ ከዋክብት የሚያበሩ እንደ ነቢያት ትንቢት የሚናገሩ እንደ ሐዋርያት ወንጌልን የሚሰብኩ እንደ ጻድቃን እንደ ባሕታውያን በአጽንዖት ተወስነው የሚኖሩ ጻድቅ አባት እግዚአብሔር ሰጣቸው። በተወለዱበት ጊዜ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው እግዚአብሔርን አመስግነዋል። ደስ ይበላችሁ፣ እግዚአብሔርን አመስግነዋል። እዚህ አባታችን በአገልግሎታቸው በጊዜያቸው የነበራቸውን አገልግሎታቸውን ጨርሰው ከተጠሩ በኋላ እንደኛ ሰው ናቸውና ምንም እንኳን ቅዱስ ቢሆኑ ምንም እንኳን ከዓለሙ የተለዩ ከኃጢአት የራቁ ከበደል የራቁ ቢሆንም ሰው በመሆኑ ሰው ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ አንተ መሬት ነህና አንተ አፈር ነህና ወደ አፈር ትመለሳለህ ያለው አምላካዊ ቃል ስለማይታበል ጊዜያቸው በደረሰበት ጊዜ እግዚአብሔር በ99 ዓመታቸው ከ10 ወር ከ10 ቀን ጠራቸው። ከረፍታቸው በኋላ ግን እግዚአብሔር ቃል ኪዳን ገብቶላቸው ነበር። ምን ብሎ? አጽምን የሚያፈርሱትን ደቀ መዛሙርትን አነሳላለሁ። ይህ ደግሞ የሚሆነው ከረፍት ከ57ኛው ዓመት በኋላ ነው ብሎ እግዚአብሔር ቃል ኪዳን ሰጥቷቸዋል። የእረፍታቸው 57ኛው ዓመት ሲፈጸም እግዚአብሔር ቃላቸውን ሊፈጽምላቸው በራእይ ለደቀ መዝሙራቸው ለሕዝቅያስ ለተባለው ደቀ መዝሙር የካቲት 19 ቀን ይሰማል። የካቲት 19 ቀን በራእይ ተገለጹለትና ጻድቁ አባታችን